እኔ እናንተ ብቻ ነው በጌታ ምንድን ነው የምናወራው? በማርያም ምንድን ነው የምናወራው? ብዙ ነገር እናወራለን። ምን? እኔ በደንብ አስረዳሃለሁ እውነት። ከዛ አንተ ሙሽን ታወራታለህ። አይ ሙሽዬ በቃ ልቧ እንዲሰበር አልፈልግም። ልጄን ስጪ። እንዴ ልጄን ስጪ? አዎ። ከየት ነው የምሰጣት? ወልደሽ ነው እንደዚህ ይለኛል። ይሄ ልጅ የሆነ ሰዓት ያነሳበታል። ልጄን ስጪኝ። እኔ ከየት ነው የማመጣው? እንደዛ ነው የሚያዋጣን። እያየሻት ነው ግምሽ ትመለሳለች። ምን ትመለሳለች እንጂ ይዞ በቀበቶ መጀመጥ ነው እንጂ ምንድን ነው የምትይው? ከዛ ስነ ስርዓት ትይዛለች። ቀበቶ አይሰራ ምን ይሰራልሽ? በፍቅር መጣሁባት እንቢ በአንቺ መጣሁባት አላመነችኝም ጭራሽ። የሰው ልጅ በዱላ ሳምነው ልሞክር እኮ አንቺ ልታምኚ ትችያለሽ። ድልዝ ሳረግሽ ረቺ ልጅ ምንድን ነው የምትለኝ? እንደ ድሮ ሰው ደግሞ ቀበቶ ምናምን ትላለህ እንዴ? እሺ በምን ላድርግልሽ? በብረት ዘመኑ ተለውጧል። በብረት ሆኗል። ልትገለኝ ፋራ ሆንኩኝ አይደል? ልትገለኝ ካልወለድሽልኝ እንጨርሳታለን። ብሩኬ ለምን አትሰማኝም? እውነት ስነ ስርዓት ይኑር፣ ስነ ስርዓት ይኑር። እንዴ ምንድን ነው የምትይው አንቺ? እኔ እኮ አልወልድም አላልኩም፣ ግን ለሁሉም ጊዜ አለው። ያንቺ ጊዜ አይሞላም። በቃ እኔ ከሌላ ቦታ ላምጣልሽ ልጅ ሙሽዬ። ብሩኬ አልፈልግ አለቃቀኛ ጸጉሬን ልመቼ ነው እንዴ? ይባልም አረ ሙሺ ልመታኝ ነው እንዴ? እንደዚህ ካልከው ወይኔ እሺ ልቀቂኝ ጆሮዬን። በቃ እምቢ አልሽ አይደል? ልቀቂኝ ጆሮዬን፣ ልቀቂኝ ጆሮዬን። አሁን እንጣላ ሙሺ ፊት ወይ እኮ እንደዚህ አትበለኛ። እኔ ያልልሽም በቃ ተይው፣ ይቅር በቃ ሙሺ። እኔ በቃ ለአንቺ ብዬ እተዋለሁ ሁሉንም ነገር ይቅር አይደል ሙሺዬ? ሙሺ ማስደሰት ነው የምትፈልገው? አዎ እናቴ ደስ እንዲላት ትፈልጋለሁ። ግን አሁን አይደለም አሁን አይደለም እያለሽ እኮ ግን አሁን ፈቀድሽላት። አትጨቅጨቅ እችልሽ ተጨቃጭቆ የሚመጣ ነገር አለ። ሙሽሪ ደግሞ በቃ ተውኩት። ምንድን ነበር የተባባልነው? በቃ ታዲያ እሷን ማጨናነቅ አያስፈልግም። በቃ እንዲህ እንደፈለግሽ ሀሳብሽን ትቀይሪያለሽ። ኧረ ሙሺ ሳታዋጭኝ እኮ ልክ ነች። በቃ አንቺ ቆይ ማታውቂው ነገር እኮ ምንም ማታውቂው ነገር አለ። ዝም በይ ቆይ እኮ ምን ደግሞ አላውቅም። ልክ ነች። የምሬን ነው ሙሺ ልክ ነች። የምር በቃ የፈጠነ ተውሽው አይደል? ፕራንክ እያደረግንሽ ነው። እባክሽ ተመካክረን። ግን ደግሞ አልተወችም። ምንድን ነው እኔ ራሱ መገመት የማይሆን ነገር ወይኔ እናቴ ቡናሽ ጠጪ። እንዴት እንደዚህ ትላለች ብዬ አስባለሁ። እኔ ራሱ ጠጪ ከፈለግሽ በቃሽ። መጀመሪያ ማለት ማርያም ዝም ብለሽ ነው ብቻ